ቅድመ ጠላታችን ዲያብሎስ ባፈረበት አዳምና ልጆቹ ነፃ በወጣንበት ቅዱስ መስቀል እንድናማትብ ቀኝ እጃችንን አንሳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ያለ ትናንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ የሆነ በቅድምናው የተነሳበት በዳህራዊነቱ የሚደርስበት የሌለው ፍጥረታት ሳይፈጠሩ በመንግስቱ የነበረ ፍጥረታትን በልዩ ልዩ ህብረ መልክ በቸርነቱ የፈጠረው ስነ ፍጥረት ትንኝንም እንኳን ሳይዘነጋ የሚመግብ በኩነተ ሥጋ ተገልጾ ከውድቀታችን ያነሳን ድሃ የማይሉት ባለጸጋ ወደ ላይ ፍጥረት የማይደርስበት ሩቅ ወደ ታች ሐሳበ ህሊና የማይመረምረው ጥልቅ አይጨብጡት ረቂቅ በባህሪው ሞት በስልጣኑ ሽረት በመንግስቱ ህልፈት የሌለበት ሁሉ እግዚአብሔር ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከሥጋ እናቱ ከእመቤታችን ከቅድስት ድንግል ማርያም ከቅዱሳን ነቢያት ከቅዱሳን ሐዋርያት ከቅዱሳን አበው መነኮሳት ጋር ሁሉ ስሙ ለዘላለም የተመሰገነ ይሁን። የተከበራችሁ እግዚአብሔር ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምንሰነበታችሁ መመስገን የባህሪው የሆነ ጌታ እንድናመሰግነው ፈቅዶና ወዶ በሚመሰገንበት ቦታ የሰበሰበን ስሙ ከምድር መሃል እስከ አርያም ጫፍ በድጋሚ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ተከታታይ ትምህርታችን ነው የምንጀምረው። ዛሬ ምስጢረ ቁርባን እንደምንጀምር ነው የተነጋገርነው። አልጀመርንም ይመስለኛል። እንድንጀምር ጌታ መንፈስ ቅዱስ ሁላችንም ይርዳል። በእርግጥ ተከታታይ ትምህርት አይመስልም። ደግነቱ በየቀኑ ለሚመጣውም ሰው ከተከታታይ ትምህርትነቱ በተለየ ስብከቱ ወደ ሰው ሕይወቱ የሰውን ሕይወት ሁሉ የምንዳስስበት ወይም ስብከቱ የሰው ሕይወት የሚዳስስ በመሆኑ ለአንድም ቀን ቢሆን ሰምቶ መሄዱ ብዙ የሚያስጨንቅ አይሆንም። እንደ አጀማመራችን ግን ብቻ ኮርስ ብናደርገው ኑሮ ወገበ ነጭ የሚባል ትውልድ እናፈራ ይሆናል እንጂ የኮርስ ደቀ መዝሙር ለማግኘት ፍጹም እንቸገራለን። ምክንያቱም ወገበ ነጭ ማለት ወደ ታችም ስር የሌለው ወደ ላይም ጫፍ ወጭርንጋፍ የሌለው ጉንድ ዝም ብሎ ወገበ ነጭ ማለት በላይም በታችም መነሻም መዳረሻም የሌለው ዝም ብሎ መሃል ላይ የሆነ ነገር አንስቶ የጠፋ ማለት። እንደዚህ አይነቱ ሰው ሁሌም ቢሆን ያውቃል። ክህደትም የሚመነጨው ከእንደዚህ አይነት አስተምህሮ ወይ ህልውና ካላቸው ሰዎች ነው። አርዮስ የሶሎሞንን መጻሕፍት አለያም ደግሞ የብሉይ ኪዳን መጻሕፍት የምንላቸው 46ቱን አንቦ በዘመነ ሐዲስ ደግሞ በስጋዌ የተገለጸውን ነገር ክርስቶስ ተረድቶ በጊዜ ተዋህዶ የወጣለት ስም ቅድመ ተዋህዶ ያለው ስም ማን ነው ብሎ በአንድነቱ ምንታዌ በሶስትነቱ ርባኤ የሌለበት ወልድ ዋህድ አካላዊ ቃል ኢየሱስ ክርስቶስ እርሱ ስግው የሆነው። ስለዚህ ቢረዳ ኖሮ ለክደትም ባልፈጠነ በር ከፍቶ ለሌላኞቹ መመላለሻ ድልድይ ባልሰራ ነበር። እሱ ግን ትብየ ጥበብ ፈጠረኒ ወእምቅድመ ኩሉ ምግባሩ የምትል ቃል ብቻ አገኘ። ያችን አንጠልጥሎ ተጓዘ። ለመጽሐፈ ምሳሌ ያለው አንድ ምዕራፍ ብቻ አይደለም፣ በጣም ብዙ ምዕራፍ ነው ያለው። እሱ ግን አልተጠቀመውም፣ አላነበበውም፣ አላየውም፣ አልተረዳውም። ለክህደት የሚያመቸውን ብቻ ይዞ ሄደ። ዛሬም በዘመናችን መነሻ ብቻ ሰምተን ከጠፋንም መሰረት ያለው ግን ግድግዳ ያልቆመበት ጣራ ያለበሰ ደግሞ መሃል ላይ ከሆነ ደግሞ መሰረት የሌለው ግን ግድግዳ ያለው መጨረሻ ላይ ከመጣ ደግሞ ጣራ ያለው ግን ግድግዳም መሰረትም የሌለው ይሆናል። መልእክት ከመጀመሪያው እስከ መጨረሻው ሲረዱት ሰማያዊ ያደርጋል። ወደዚህ እንድንሄድ ቃሉን በብቃት በጽናትና ልብ አድርጎ በመረዳት ሊገለጽ የሚችል ነው እግዚአብሔር ቃል። በሰዎች ብዛት እንደ እንግዳ ደራሽ እንደ ውሃ ፈሳሽ የሆነ ትልልቅ ጉባኤ ሲደረግ የሆነ ትልልቅ የሆኑ መምህራን ሲመጡ የሆነ እንደዚያ እኛ ስንቆም ብቻ የሚገለጽ እግዚአብሔር አይደለም ያለው። መምህር ኤፍሬም ባይመጣም ሌላ የሆነ አንድ ዲያቆን ቢቆምም እግዚአብሔር ያስተምራል። እግዚአብሔር በሁሉም አድሮ ያስተምራል። አዋቂውን አቁሞ እንዴት ዕውቀቱ እንደገለጸለት ይሄንን ሁሉ ምስጢር እንዴት እንደሰጠው፣ አላዋቂው ሲቆም ደግሞ አለማወቁን አይቶ ሳይቀስፈው በምህረቱ እንዴት አድርጎ ጠበቀው። ጻድቁ ሲቆም ይሄንን ጻድቅ ለኛ ብሎ ከዚህ ያመጣው እግዚአብሔር ነው።
ብሎ ያንን መረዳት ጻድቁን ያቆመ እግዚአብሔር በዚህ ዘመን ጻድቅ አድርጎ ስለሰጠን በዚያ መረዳት በህይወቱ ኃጥኡ ሲቆም ደግሞ ኃጢአተኛውን እንኳን ኃጢአተኛ ነን አውረድ ያላለ እግዚአብሔር ምን አይነት መሐሪ ነው ድንቅ ነው ብለን እንማርበታለን። እንዲህ ስል ግን እገሌ ኃጢአተኛውን ጻድቅ እያልን እየመረመርን እንማር እያልሁ አይደለም። ህሊና እምቢ ካለ ግን እንዲያ ብሎ እግዚአብሔር ማመስገኛ እንጂ ኃጢአተኛውን የምናማርርበት ጎዳና አይደለም፣ ሊሆንም አይገባም። ከሆነም ትክክል አይደለም፣ ከሆነም ልክ አይደለምና እግዚአብሔር ቃል እንዲህ ያለ እንረዳው የሚገባ ነው። በተለይ እኛ ምን አይነት ነገር እንደምንወድ ጠንቅቄ አውቃለሁ። በጣም የሆነ ጃጃታ ጋጋታ የመላበት ይሄ ነጫጭ ለብሰን ጿፍ ይዘን ዝም ብሎ ያላንተ ለኔ እያልን ስንዘምር ለምንገባበት እንዲህ አይነት ነገር ነው አይምሯችን የሚፈጥነው። እጃችንም ለመጻፍ እግራችንም ለመጓዝ አይናችንም ለማየት ምናምን የምንዘጋጀው በዚያ ቦታ ነው። እንዲህ ጽሞና በተሞላበት ቁጭ ብሎ የእግዚአብሔር ቃል መነጋገር ላይ ሰነፎች ነንና እንደ እኛ ሀገር ውሃ ሰኞ የሚመጣ ማክሰኞ የሚቀር እንዲህ አይነት ህልውና ባይኖረን ድንቅ ነውና ቃሉን ተምረን ምስጢሩን አደላለን በህይወቱ ኑረን ነው አቤ ከሚባሉት ቅዱሳኑ እንዲጨምረን የአምላካችን የልዑል እግዚአብሔር መልካም ፈቃዱ ይሁንልን። ምስጢረ ቁርባን የሚለው ቃል እንግዲህ ቁርባን በዘመነ ሐዲስና በዘመነ ብሉይ ምን ማለት ነው የሚለውን አስቀድመን ከሁሉ በፊት እናያለን ማለት ነው። ጌታ መንፈስ ቅዱስ ለሁላችንም አስተዋይ ልቡና ያድለን። ቁርባን የሚለው ቃል የሱርስት ነው ወይም የሱርስት ሲሆን የግዕዝም የራሱ የሆነ ቋንቋ አለው፣ ስንደርስበት እናየዋለን። በቁሙ መንፈሳዊ አምሃ ወይም ስጦታ ማለት ነው። መንፈሳዊ አምሃ ስጦታ ወይም ደግሞ መስዋዕት ማለት ነው። ይህ ቁርባን በመባል ይታወቃል። እንግዲህ ስለ ቁርባን ከመነጋገራችን በፊት በቀደመ የትምህርት ጊዜያችን ምስጢረ ሥላሴ አስቀድመን ነገረ ሃይማኖት፣ ከዚያ ምስጢረ ሥላሴ፣ ከዚያ ምስጢረ ስጋዌ፣ ከዚያ ምን ተምረናል? አቤት አሁን ምስጢረ ጥምቀት፣ ከዚያ ቀጥለን ምንድነው የምንማረው? ምስጢረ ቁርባን ነው የምንማረው። ባለፈ መጀመሪያ ጊዜ የነበራችሁ ታስታውሳላችሁ። እንደነገርኳችሁ አምስቱን ገነጣጥሎ ማየት አይቻልም። ምስጢረ ሥላሴ በሚባለው ውስጥ ከሶስቱ አካል አንዱ ሰው ስለሆነ ሰው መሆኑ እንዴት ነው የሚለውን ምን ብለን ተማር ነው? ምስጢረ ስጋዌ ብለን ተማር ነው። ያ ስጋ የሆነው ደግሞ ወይም ደግሞ ስጋዌ ስብዕናን ሰውነትን ገንዘቡ ያደረገው አካላዊ ቃል እርሱ ደግሞ በኪደተ እግሩ ምድርን 33 ዓመት እየቀደሰ በነበረበት ጊዜ ምንድን አደረገ ስንል አንዱ ጥምቀት፣ በዚያ ጥምቀት የአዳምንና የልጆቹን በደል የደመሰሰበት ጎዳና ነው። ከዚያ ከጥምቀቱ ቀጥሎ ምስጢረ ቁርባን ያ ቅድም ስግው ሆነ ሰው ሆነ እያልን በቀደም ስንማማረው የነበረው እርሱ ሰው ሆኖ ብቻ የቀረ አይደለም፣ ለድህነተ ዓለም ነው የመጣው። ስሙም መድኃኔ ዓለም ማን ነው አልኳችሁ? የዓለም መድኃኒት። መድኃኒት ደግሞ የሚባለው በማየት የሚፈወሱበት መድኃኒት እሱ አይነተኛ መድኃኒት አይባልም። እንዲህ ተብሎ ታይቶ የሚፈውስ መድኃኒትም የለም። መድኃኒቱ የሚዋጥ ነው፣ እርሱ ኢየሱስ ክርስቶስ ነው። ዘመናት የማያስረጁት መድኃኒት እርሱ ኢየሱስ ክርስቶስ ነው። ይህ መድኃኒት የሚሰጠው ደግሞ በሚበላና በሚጠጣ መልክ ነው። የሆነበት ምስጢር ምንድነው? ወደፊት እግዚአብሔር እንደፈቀደ የምናይ ይሆናል። ስለዚህ አምሃ ወይም ስጦታ ማለት ነው። በብሉይ ኪዳን አኮ ዘበደመግ በግ አርጌ ወለሃይም እንዲል ሊቁ አባ ሕርያቆስ እንደቀደሙት አባቶች በበግና በጊደር አይደለም። አላ በደመ ዚአሁ ተሳለን በራሱ ደም ይቅር አለን እንጂ ይላል ደግሞ ቅዱስ ቄርሎስ። ይህ መስዋዕት አምሃ የሚባለው በዘመነ ብሉይ ማን እንዳቀረቡ እነግራችኋለሁ። ያቀረቡትስ ምንድነው የሚለውንም አስረዳችኋለሁ። ዘመነ ሐዲስስ ምንድነው የሚለውን እናያለን ማለት ነው። ስለዚህ መስዋዕት መባ ለአምላክ የሚቀርብ የሚሰጥ ማለት ነው። ቁርባን ማለት ለአምላክ የሚሰጥ የሚቀርብ መባ ማለት ነው። ምስጢረ ቁርባን ማለት ካህኑ ህብስቱን በጻሕል ወይኑን በጽዋ አድርጎ በጸሎተ ቅዳሴው በባረከው ጊዜ ህብስቱ ተለውጦ ስጋ መለኮት ተለውጦ የሚለው ያውካል፣ ለጊዜው ያዙት ይሆናል። እዚያ ተለውጦ ማለት ምን ማለት ነው የሚል ጥያቄ ሲፈጥርባችሁ ያኔ እናብራራላችኋለን፣ ወይ በጥያቄ መልክ አምጥተን ማብራሪያ እንሰጥበታለን። ተለውጦ ስጋ መለኮት ወይኑ ተለውጦ ደመ መለኮት የሚሆንበትና
እኛም የዘላለም ሕይወት ለማግኘት ይህንን የክርስቶስ ሥጋና ደም የምንቀበልበት አብይ ምስጢር እርሱ ምስጢረ ቁርባን በመባል ይታወቃል። ምስጢረ ቁርባን የሚለው ቃል ዘመነ ብሉይን ከማየታችን በፊት ስጦታ አምሃ ለእግዚአብሔር የሚቀርብ መሆኑን መረዳት። የምስጢረ ቁርባን ምሳሌ በብሉይ ኪዳን ካህኑ መልከጼዴቅ አብርሃም አምስቱን ኮሎዶ ጎሞር ድል ነስቶ የአቤሜሌክና የኮሎዶ ጎሞር ነገስታት የሚባሉት እነሱን ድል ነስቶ ከነርሱ ጋር የነበሩት እነ አቤሜሌክ የምንላቸው የአብርሃምን ሚስት በሴሰኝነት ሊወስድ የነበረው ሌሎቹም በዚህ አካባቢ ያሉት ነገስታትን ድል ነስቶ ዮርዳኖስን ሲሻገር ህብስተ አኮቴት ጽዋ በረከት ይዞ መልከጼዴቅ ተቀብሎታል። ይህ ዘመነ ብሉይ በዘመነ አብርሃም የነበረ ማለት ነው። በዘመነ አብርሃም የነበረ ከዘመነ መሳፍንትና ነገስታት በፊት ማለት ነው የነበረ ወይም በዘመነ አበው የነበረ ነው። በዘመነ አበው ወንድሙ ሎጥን እስከ ሀብቱ ማርከውበት ለማስመለስ ባደረገው ጉዞ አህዛብን ድል ነስቶ አሸንፎ ሲመለስ የማሸነፍ የድል መንሳት ምልክት የሆነውን ህብስተ አኮቴት ጽዋ በረከት ይዞ ተቀበለው መልከጼዴቅ ማለት። ይህ በዘመነ ብሉይ የተደረገ ለዚህኛው ለዘመነ ሐዲስ ግን አይነተኛ የሆነ ምሳሌ ነው። ብሉይ ኪዳን ሁሌም ለሐዲስ ኪዳን ጥላ ነው። ጥላ አካልን ይጠቁማል እንጂ ራሱ ግን አካል አይደለም። ማለቴ የኔ ጥላ ፀሐይ ቢወጣ ምን ሊጠቁም ይችላል? አካል እንዳለ ያሳያል። ለምሳሌ እንዲህ ቢል የሆነ ጥላ እንዲህ ቢል እዚህ ላይ የምናየው ይሄ አካል አይደለም። አካል ሳይሆን ግን ምን መሆኑን ያሳያል። አካል እንዳለ ግን ይገልጻል ጥላው። ዘመነ ብሉይ ማለት ዘመነ ሐዲስ እንደሚመጣ የሚገልጽ አስቀድሞ ተስፋ ነቢያት የነቢያት ተስፋ የሆነው አስቀድሞ ሲነገር የነበረው ያ ጥላ ይባላል። መልከጼዴቅ ማለት ልክ እንደ ቲያትር ለዘመኑ ለጊዜው ቲያትር ምንም አይነት ለጊዜው ጥቅም የለውም። በእርግጥ የሆነ ይስቃል መሰሪ ሰው መሳቅ ጥቅም ከሆነ ያስቃል። ይሄ ከማሳቅ አልፎ ጊዜያዊ የሆኑ በኋላ ነግራቸዋለሁ 3 ነገሮችን ያሰጣል። በዚያ ዘመን ፍጻሜ የሌላቸው ልክ እንደ ድንኳን ማለት ነው። ብሉይ ኪዳን ማለት በአጭር ቋንቋ ድንኳን ማለት ነው። ሐዲስ ኪዳን ማለት ደግሞ ቤት ማለት ነው። ድንኳን መኖሪያ አይደለም። የቱንም ያህል ቢያምር የቱንም ያህል ቢዋብ ድንኳን ይፈርሳል። ለ3 ቀን ወይ ለ4 ቀን እንዲያም ካለ ያስተምረው ፕሮግራም ለ40 ቀን የሚሆን እስኪፈጸም ድረስ ነው የሚያገለግለው። ድንኳኑ ግን አገልግሎት አይሰጥም አይባልም። ጠጅ ይፈስበታል፣ ይወርድበታል። ሌላስ ምን ይደረግበታል? ስጋው ይታረዳል፣ ይወራረዳል፣ እንግዶች ይሸኛሉ። የመጣው ሰው እንዲህ አይነት አገልግሎት ይሰጣል። ያ ሁሉ ሆነ ማለት ግን ጊዜያዊ ነው። የተመገብነው ምግብም ከዛ ድንኳን ስንወጣ ዙሮ ራቡ ይመጣል። ለጊዜው ነው የሚያገለግለው። ያ የፈሰሰው ጠጅም ይቃናል፣ ጊዜው ያልፍበታል። ልክ እንደዚህ ሁሉ ዘመነ ብሉይ ማለት ለጊዜው ብቻ የምታገለግል ሕግ ናት። የማታልፍናት አላለም ጌታ። አሳልፏታል ማለት የሚያጸነውን አጽንቶታል፣ የሚሽረውን ደግሞ ሽሮታል። ሚሻር ምኑ ተሻረ ስንል ለምሳሌ መስዋዕቱ በከብት በበግ ነበረ፣ እርሱ ተሽሯል። ወልደ እግዚአብሔር ኢየሱስ ክርስቶስ ሆኗል። ከመሰአረሙ ለኦሪት ወነቢያት መጻይኩን ብሏል ጌታ። ኦሪትና ነቢያትን ልሽር የመጣው አይደለም ብሏል ይላል። እውነት ነው። አዎ ኦሪትና ነቢያትን ልሽር የመጣው አይደለም ብሏል። ኦሪትና ነቢያትን ልሽር የመጣው አይደለም ማለት ግን ራሱን ሰውቶ የዘመነ ብሉይን መስዋዕት አላስቀረው ማለት ግን አይደለም። ላጸናቸው የተባሉ ይሄኛውን ቢመታ ይሄኛውን ስጥ በወንጌል ነው። በብሉይ ደግሞ ይሄኛውን ቢመታ አንተም ይሄኛውን በለው ነው፣ ተካከለው ነው። ብሉይ ህየንተ አይን ህየንተ ስን፣ ስለ ጥርስ ስለ አይን፣ ስለ ጆሮ፣ ስለ እግር ቁረጥ አጥፋ ትላለች። ኦሪት ጊዜያዊ መፍትሄ ስለነበረ፣ ጊዜያዊ መፍትሄ ማለት ነው እነ ሙሴና አሮን እስራኤላውያን ሲያስተዳድሩ እስራኤላውያን የተወለዱት ከአንዱ ከያዕቆብ የተወለዱ ናቸው፣ ወይም የአብርሃም ልጆች ናቸው በሌላ ቋንቋ። በጣም የሚገርማችሁ ግን ልክ እንደ ዘመኑ ትውልድ ግሩፕ ውስጥ ነበሩ። የሮቤል ልጆች ከሌላኛው ማን ነው ሌላ ልጅ ከስምዖን ጋር በፍጹም ከሱ ልጆች ጋር አይግባቡም። አንዱ ከአንዱ ጋር ፈጽሞ አይግባባም። በእርግጥ ለንግግሩ እንዲንበል እንጂ ሁላችንም የአዳም ልጆች ሆነን መቼ እንግባባለን?
ተከፋፈለን እኮ ዛሬ አውሮፓዊው ይሄኛው ተባብሎ ማንን አይሰማም። በዚያ ዘመን ደግሞ ከዚህ የባሰ አድርገውት ነበረ እና አንዱ ሌላኛውን ያጠቃል። የሌዊን ልጅ አንዱ ገደለው ይባላል። ከይሁዳ ወገን የተወለደውን አንዱ ገደለው ይባላል። ለዚህ መፍትሄ እንዲሆን እግዚአብሔር እንደ ክፋታቸው ሕግ ሰራላቸው። ዓይን የሚያጠፋ ከሆነ አጥፋ። ያን ሕግ ተቀበልን። ያቺ ሕግ ግን ጊዜያዊት ነበረች። ለምን ሰውና እግዚአብሔር ያልታረቀበት ዘመን ነበረ። በዘሰፈርክሙ ይሰፍሩ ለክሙ የምትለው አስታገለግል የነበረች በኦሪት ናት። በዘመነ ሐዲስ ግን አታገለግልም። የምታገለግለው መቼ ነው ካላችሁ በምጽአት ነው የምታገለግለው። በዘሰፈርክሙ ይሰፍሩ ለክሙ ዛሬ የበደሉን ሰዎች እንዲሁ ዓይናችን እያየ ምድር ላይ ላይበደሉ ይችላሉ። ያ ማለት ሕገ ወንጌል ካለ ወንጌል አልተፈጸመም ማለት አይደለም። እና ከተባለ ባለቤቱ ራሱ ይመጣል። ሲመጣ ይፈርዳል። ሲፈርድ ያንዴ በዘሰፈርክሙ ይሰፍሩ ለክሙ ቢለው ይፈጸማል። ለጊዜው በግብር ድርጊት ሲያደርጉት ሰዎች የሚኖሩት ነው። ፍጻሜው ግን ደግሞ ባለቤቱ ሲመጣ እርሱ ለሚሰጠውና ለሚያሳየው ነገር ሁሉ ፍርድ ሆኖ የሚቀርብ ነው ማለት ነው። ስለዚህ ምን እያልኩ ነው ማለት ነው? ካህኑ የሳሌም ንጉሥ መልከጼዴቅ ማለት ነው። አብርሃም ነገሥተ ኮሎዶ ጎሞርና ከእርሱ ጋር የነበሩትን ነገሥታት ድል ነስቶ ሲመለስ ይዞ የተቀበለው ወይንና ህብስት ነው። በዘፍጥረት ምዕራፍ 14 ማለት ነው ቁጥር 18 የሚገኝ ቃል መልከጼዴቅ እንደተቀበለው ምዕራፍ 14 የአብርሃምን ታሪክ ሙሉውን አንቡት። ይህ ሁሉ መምህር እየሰበከን እንዲህ ሁሉ መጻሕፍትን እያነበብን ሃይማኖታችን ላልገባንና መመለስ ስላቃተን ሰዎች በእምነት ብቻ ተመራምሮ እግዚአብሔርን ያገኘ መምህር ሳይመደብለት እግዚአብሔርን ያወቀ መምህር ስለሆነ በዚያ በኩል የሁላችን አባት በእውነት ሰማዕት ዘንበለ ደም የተባለ መናኝ የተባለ ብዙ ነገሩ ከዘመዶቹ አብርሃም የመነኮሳት ራሳቸው ነው ይባላል። ከዘመዶቹ ተለይ ውጣ ሲባል ብድግ ብሎ ነው የወጣው። አይ አሁን አልሄድም አላለም። ወአነ አወርሰከ እንተ ታውህዝ ሐሊበ ወመዓረ ሲለው ሐሊብና መዓር የሚንጸፈጸፍባት ሰርጎ ምድር የምድርም ብርት የተባለችዋን አወርሳለሁ ሲለው አይሆን አላለም። ወጣ ብድግ ብሎ ከዘመዶቹ ተለየ። ሀገሩንም ለቀቀ። ሂድ ወደ ካራን አለው። ወጣ። ከዚያ ከከነዓን ወጣ። ከምታምረዋ ምድር ወጣ፣ ተሰደደ። ያ እግዚአብሔር ግን አልተወው። እንዲሁም ተአምር ሰራበት። እግዚአብሔር እስከ መጨረሻው አየው። ጽናቱም ልዩ ነበረ። አርጅቶ በሞትና በሕይወት መካከል ሆኖ እግዚአብሔር ይመስገን ይል ነበረ። ወአበዝ ዘርክ ከመኮከበ ሰማይ እንደ ሰማይ ከዋክብት ዘርህን አበዛለሁ ያለው አሁን አርጅቻለሁ፣ ደክሞኛል፣ ግን እንዴት እግዚአብሔር ብሎ ጥያቄ አልጠየቅም። ያ ጽናት የነበረው አብርሃም በዘመነ ብሉይ አሳየው እግዚአብሔር። እንዲሁ እንደተዘጋችሁ በሲኦል የምትቀሩ አይደለም። በመዋዕለ ሄኖት ትቤኑ ወልደከ አለ። መቼ ነው ወልድ የሚወለደው ብሎ አብርሃም እኮ ጥያቄ ጠይቆታል። በእኔ ዘመን ነው ወሚማ እንደው በማንኛው ዘመን ነው የምትልከው? ፈኑድ ከማርያም የሚለው የነቢያትን ትንቢት እርሱ ይናገረው ነበረ። ማይዚው መቼ ነው ያ ቀን መቼ ነው እያለ ይጠይቅ ነበረ። ምሳሌውን ላሳይ አለ። ብልጭ አደረገና ይሄንን ብቻ እግዚአብሔር ቆሞ ሸርነቱ ይገርማል። ሲለምኑት አይሆንም እንዳይላቸው ወዳጆቹ ባለሟሎቹ ናቸው። እንዲሁም ቁሌ ይለዋል። ማና አብርሃም አርክዬ ይለዋል። ጓደኛዬ ወዳጄ ይለዋል። እግዚአብሔር ፍቅሩም ነው። ፈጥሮ የፈጠረውን ወዳጄ ይለዋል፣ ጓደኛዬ ይለዋል። እኛ የወለድነውን እንኳን እንደዚህ አይደለም። እሱ ግን የፈጠረውን እንዲህ ይለዋል። ሙሴን ስትመለከቱ አሳየኝ፣ አረ ይህን ገጸከ እያለ ፊት ግን አሳየኝ እያለ ሲለምነው ፊቴን ባሳይ ትወድቃለህ፣ እስኪ በጀርባዬ እያለ እስኪ በዚህ በኩል ልጋር ቸርኮ አሁን ደግሞ በማን ዘመን ነው የምትልከው? እባክህ ንገረኝ እስኪ። በማን ዘመን ነው የምትልከው? እስኪ አካላዊ ቃል ስትው እንደሚሆን ነቢያት ያውቃሉ፣ ግን በመቼ ነው? እስኪ ያችን ዕለት ያችን ሰዓት ንገረኝ። ቆይ ምሳሌውን ላሳያለሁ። ምሳሌው አይነታውን አትችሉም። ምሳሌውን ላሳያለሁ። አላድል አንዳንድ ትልልቅ ብራና ሂደን ገዳምና ንብ እስኪ ስንላቸው አባቶቻችን አረ ትልቅ ነው አይወጣም፣ ለመሸከምም ለመክፈትም ያስቸግር እና ምንድነው? እስኪ ቆይ ኮፒውን እናሳያችሁ ይላል። ኮፒውን ያሳዩ። ኮፒውን እንዲያስናየው ንባቡ ጥርት ብሎ ስናየው አይነታው እንዴት ሊሆን ነው ብለን ህብስት አጎቴ ጽዋ በረከት ይዞ መልከጼዴቅ ሲመጣ ይሄ ኮፒው ነው ማለት ምን ማለት ጥላው ነው። አይነታው ግን እንዴት ያለ ነው? እንዴት ያለ ነው? ቸርነቱ በዚያ ልክ የሚገለጽ እና አብርሃም
ታሪኩ በጣም የሚገርም ከአባቶች መካከል እዩት በደንብ እንድናየው እግዚአብሔር ሁላችንም ይርዳ። መልከጼዴቅ ለአብርሃም የሰጠው ህብስትና ወይም የሥጋው ደሙ ምሳሌ ነው። ለአብርሃም የሰጠው የሥጋውና የክቡር ደሙ ምሳሌ ነው ማለት ነው። መልከጼዴቅ የጌታችን ኢየሱስ ክርስቶስ ምሳሌ ነው። የጌታችን ኢየሱስ ክርስቶስ ምን ሆነ አልኳችሁ? መልከጼዴቅ ምሳሌ ነው። መልከጼዴቅ አሁን የኢየሱስ ክርስቶስ ምሳሌ ነው ስንል መልከጼዴቅ ራሱ መስዋዕት አመጣ እንጂ መስዋዕት ራሱ አመጣ እንጂ ግን ምን አልሆነ? ራሱ ምን አልሆነ? ራሱ መስዋዕት አልሆነም መልከጼዴቅ። እና ለምንድን ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ምሳሌ የሆነው ከተባለ ለሊሁ ካህን ሰዋይ ነው ክርስቶስ። ምንድነው አልኳችሁ? ካህን ሆኖ የሚሰዋ ማን ነው? ራሱ ነው። መልከጼዴቅ መስዋዕት እየሰዋ ነው። ክርስቶስም ራሱን መስዋዕት እየሰዋ ነው። ራሱን በመሰዋቱ መልከጼዴቅ ክርስቶስን አይመስለውም። ራሱን ካህን ሆኖ በመሰዋቱ ግን መልከጼዴቅን ይመስለዋል። ገብቷችኋል? ክርስቶስ ተሰውቷል አልተሰዋል? ማን ነው ራሱን መስዋዕት አድርጎ የሰዋው? ራሱ አትሉም እንዴ? በዚህ መልከጼዴቅን ይመስለዋል። ራሱን በመሰዋቱ ግን መልከጼዴቅ ራሱን ስላልሰዋ ራሱን አይመስለውም ማለት። ስለዚህ የማን ምሳሌ ይሆናል ማለት ነው? መልከጼዴቅ የክርስቶስ ምሳሌ ይሆናል። የክርስቶስ ምሳሌ አድርገው መጻሕፍት ደጋግመው የሚናገሩለትም ለዚያ ነው። ለመልከጼዴቅ አባቱ ገሌ ነው እናቱ ገሌ ናት ተብሎ በመጽሐፍ ቅዱስ ጎልቶ ተጽፎ አይገኝም። ስለሌለው አይደለም፣ ለክርስቶስ ምሳሌ ስለሚሆን ነው። ክርስቶስም እናቱ ትታወቃለች እንጂ አባቱ አብን በዓይኑ ያየው በሕሊናው የመረመረው የለም። ለዚህ ምሳሌ ሆኖ ይነገራል። መልከጼዴቅ የሾመው ማን እንደሆነ አይታወቅም። ክርስቶስም የሚሾም እንጂ ሿሚው አይታወቅም ሳይሆን ለክርስቶስ ምን የለው? ሿሚ የለው። ያልተሾመ ሹም ነው። የማይሽሩት ሹም ማለት እርሱ ነው። ስለዚህ መልከጼዴቅ የጌታችን ኢየሱስ ክርስቶስ ምሳሌ ሆኖ ያገለግላል። በዘመነ ብሉይ እርሱ ካህን ሆኖ በሐዲስ ኪዳን ላለችው ክህነት የሚመራ ነው ማለት ነው። ለእስራኤል በምድረ በዳ የወረደላቸው መና የጌታ ሥጋና ደም ምሳሌ ነው። ለእስራኤል በምድረ በዳ የወረደላቸው መና የጌታ ምንድን ነው አልኳችሁ? ቅዱስ ሥጋና ክቡር ደም ምሳሌ። ክቡር ደም ምሳሌ ምን ማለታችን ነው? መናው የተገኘበት ደመና ደግሞ ጌታ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው የሆነባት የእመቤታችን ምሳሌ። ይህ ደመና በየትኛውም አይነት ተአምር ደመና ሊያስገኝ የሚችለው ዝናብ ነው አይደለም እንዴ? የደመና አገልግሎት ውሃ መቋጠር ነው። ባለሙያው ይቋጠርበታል፣ እኛ አንችልበትም እንጂ። ደመና ውሃ ይቋጠራል እንጂ እንጀራ ግን አይቋጠርም። ደመና እንጀራ ከቋጠረ ግን ይሄ ይደንቃል። ደመና ከመቼ ወዲህ ነው ውሃ ይቋጠራል እንጂ እንጀራ የሚቋጠረው ብለን እንደነቃለን። ሰውን ይወልዳል እንጂ አምላክን አይወልድም። ድንግል ግን ሰው ስትሆን አምላክን ወለደች። ደመና አላት። መፍጠኒት ደመና ይላል። እውነትም ደመና ዓለም በጠቅላላ በደረቀበት ዘመን በጋውን አልፎ መቼ ነው ክረምቱ የሚመጣ? እግዚአብሔር ሰውን የሚታረቀው ምድርና ሰማይ የሚታረቀው ምን ቀዘቅዘው ብለን ስናስብ አምጥቶ አረብርቦ እንደሚያቀዘቅዘው ሁሉ በኃጢአት ድርቅ ለሚሰቃየው ለአዳምና ለልጆቹ አንዴ ከዘነበ ዳግም የማይደርቅ አቧራ የማይነሳበት ሰዓታት ደቂቃዎች የማይጭኑት የማይሽሩት አማናዊ የሆነ ዝናብ እርሱን ኢየሱስ ክርስቶስን ሰጠችን ማን? ድንግል። ስለዚህ እርሷ ደመና አንቲ ዘበአማን ደመና ታዘረች ለነ ማየ ዝናብን ቆጥራሽ የታየሽልን እውነተኛ ደመና አንቺ ነሽ ይላል። እውነተኛ ደመና ሊቁ እንዲሁም አባቶቻችን በተርጉማኔ ሲተረጉሙት ሊቁ የተናገሩት የግንቦት የሰኔ ደመና ያለ አይደለሽ አንቺ የሐምሌና የነሐሴ ደመና አንቺ ነሽ ይላል። የግንቦት የሰኔ ደመና ታይቶ ዙሮ ሳይጥል ይጠፋል። አንቺ ግን የሐምሌ የነሐሴ ደመና ነሽ። ከታየ ሳይጥል እንደማይሄድ አንቺ እውነተኛ ደመና አንቺ ነሽ። ይህች ደመና ናት ዘበአማን ደመና፣ አማናዊት የሆነች እውነተኛ ደመና። ውሸተኛ ደመና አለ። ከዚያ ስለይ አማናዊት ደመና አንዳንዴ ዙሮ አቤት ሊወቀው ነው ስንል ይጠፋል። ይሄ ውሸታም ይባላል። አማናዊት ደመና አላለ። አማናዊት የሆነች ደመና እርሷ ናትና አንቲ ዘበአማን ደመና
ይቺ ደመና ለእስራኤል ለኛ ሀገር ዝናብ ነው የምታመጣው። ይቺ ደመና ለእስራኤል ግን ምግብ አወረደች። ከደመና እንዴት ምግብ ይወርዳል? እንዴት ከድንግል ሰው ይወለዳል? ሰው ብቻ አይደለም አምላክም ነው። አምላክም ብቻ አይደለም ሰውም ነው። ባህርየ ሰብ ባህርየ መለኮት የተዋሃደባት ምስጢር ጥርሷ መፍጠኒት ደመና እመቤታችን ቅድስት ድንግል ማርያም የደመና ምሳሌ። ከዚያ ደመና ህብስት እንደወረደ ከአማናዊቷ ደመና ህብስተ ሕይወት ኢየሱስ ክርስቶስ ተገኝቷልና ስለዚህ እመቤታችን ቅድስት ድንግል ማርያም ለእስራኤላውያን የወረደው ያ መናው የኢየሱስ ክርስቶስ ምሳሌ ይሆናል። መናው የተገኘበት ደመና ደግሞ እርሷ እመቤታችን ቅድስት ድንግል ማርያም ሆና ትነገራለች ማለት ነው። ቅድስት በረከቷ ለሁላችን ተደረሰ። የተገኘበት ደመና ነው ማለት ነው። ምሳሌ ሆኖ ያገለግላል። በብሉይ ኪዳን ቁርባን የሚሰጠው የራሱ ቁርባኑ በብሉይ ኪዳን የሚሰጥበት ምክንያትና ቁርባኑ ራሱ የሚሰጠው ጥቅም ምንድነው ሲባል የመጀመሪያው ጊዜያዊ ድህነት ይሰጣል። ምናዊ ድህነት አልኳችሁ? ጊዜያዊ ፈውስ ይሰጣል። ልክ እንደ ፈውሰ ስጋና እንደ ፈውሰ ነፍስ። ፈውሰ ነፍስ ዘላለማዊ ነው። ፈውሰ ስጋ ጊዜያዊ ነው። ስጋ ታከመም አልታከመም ምንም ማለት ምንም በሉት ይሞታል። መዋቲ ነው፣ ይበሰብሳል። የታመመውም ይሞታል፣ ያልታመመው ይሞታል። ልክ በዘመነ ብሉይ የነበረው እንዲሁ ጊዜያዊ ፈውስ ነው ማለት የታመመ በብሉይ ኪዳን ሰው ኃጢአት ሲሰራ ኃጢአቱ ይገለጽበት ነበረ። ምን ይልበት ነበረ? አልጋ ላይ ሆኖ ባልና ሚስት እንኳን ቢተማሙ ምንጣፉ በለምጽ ይመታ ነበረ። በዓይናቸው ኃጢአት ሲሰሩ ዓይናቸውን በለምጽ፣ ግንባራቸውን በለምጽ፣ እያንዳንዱ አካላቸውን በለምጽ ይመታ ነበረ እና በዚያን ጊዜ መስዋዕት ተሰውቶ ካህናቱ ሲጸልዩላቸው ጊዜያዊ ፈውስ ያገኛሉ። ይህ ጊዜያዊ ፈውስ ግን ዘላለማዊ አይደለም። ሲኦል ከመግባትም አያድንም። ነገ ኃጢአት ከሰሩ ደግሞ ለምጽ ከመውጣትም አያድንም። ሰጣዩ ለሁሉ ክቡት የሚባለው ጌታ ሁሉን እንደ ብራና ገልጦ የሚያየው በዘመነ ሐዲስ ግን ሰወረልን። በእውነት ሰወረው። አሁን ቢገለጽ ማነዝ ላይ ይቆማል። እናንተም መስዋዕት ተቀመጧትም እኔም እዚህ አልቆማትም ነበር። ደግነቱ ክባት ያበሳል። ኃጢአትን የሚተክል አማናዊ መጋረጃ፣ በእውነት ምላጭ የማይቀደው መጋረጃ፣ እውነተኛ መጋረጃ ክርስቶስ ተግኖ ይዞታል። ዛሬ በእያንዳንዱ ዛሬ በልብስ ዛሬ በእውቀት ዛሬ በክህነት ዛሬ በጵጵስና ዛሬ በዲቁና ዛሬ በልዩ ልዩ ዛሬ በስልጣን ሸፈነን የያዝነው ዘመኑ ሲደርስ ግን ይገልጸዋል። እስከዚያ ድረስ ግን ምንም መለስ እንደሆን ብሎ ደብቆ ሚይዝ ክባት ያበሳ ነው። እንደ ብሉይ ኪዳን ቢወጣ ምን እንሆን ነበረ? እና ምን እያልኋችሁ ያለው ድህነተ ስጋ ወይም ጊዜያዊ ድህነት ያሰጣል። ጊዜያዊ ድህነት ያሰጣል ወይም ደግሞ ጊዜያዊ እርቅ ያስፈጽማል። ሁለተኛው ጊዜያዊ ምንድን አልኳችሁ? እርቅ ያስፈጽማል። ሰውና እግዚአብሔር ሲጣላ ወዲያው ሰውና እግዚአብሔር እንዲታረቁ ያደርጋል። ጊዜያዊ እርቅ ማለት እስራኤላውያንና ማን ተጣልተው ነበረ? እግዚአብሔር ተጣልቶ ነበረ። ማን አስታረቃቸው? ሙሴ አብሱኒ ሕዝብከ አይደል አለው። ሕዝብከ እኒህ ሕዝቦች ምን አሉኛል? በደሉኝ አይደል ያለው። በደሉኝ ካለ በኋላ ደግሞ አስታረቃቸው። ማን? መስዋዕት ሰውቶ እግዚአብሔር ጋር ለምኑ አስታረቃቸው። ይህ ጊዜያዊ ነው። ምናዊ ነው አልኳችሁ? ጊዜያዊ ነው። ጊዜያዊ እርቅ ያሰጣል ማለት ያስታርቃል። ሰውና እግዚአብሔር ይታረቃል። በተለይ በግብጽ በነበራቸው ከግብጽ ጀምሮ እስከ እስራኤል በነበራቸው ጉዞ በየአንዳንዱ ሰከንድ እግዚአብሔር ያስቀይሙት ነበረ። ሐመይ ወለገ ይክሉን እግዚአብሔር ሰሪያ ማዕድ በገዳም ይዝብት ኮካ ወይ ህዝብ አየ እያሉ እግዚአብሔር ግን በእውነት ውሃውን ማብረድ ይችላል? ከደመናስ ማውረድ ይችላል ወይ? እግዚአብሔር አይችልም እያሉ እግዚአብሔር ይዘብቱ ነበረ። ያሳዝኑኛል በእውነት ትናንት የተነገራቸውን ለነገ ማያውቁ እንደ እኩይ ፍልስጣ ክፋትን ብቻ እየፈለጉ ያወጡ ነበሩ። እኩይ ፍልስጣ የሚባል ሰይጣን አለ። ሰው ቢዘክርም ቢመጸውትም ቢያስተምርም እንደ እኩይ ፍልስጣ ያደረባቸው ሰዎች ሁሌ ቢሆን የሚመለከቱት በየትኛውም አይነት ሰዓት ክፋት ብቻ ነው። አይንከኑ አማሚ ይላል የመሮ ነው ጌታ። አይነት ታማሚ ናት ይላል። ደሞዝ ሲከፍል እኮ ነው ጌታው። ደሞዝ ሲከፍል ያኛው እንዴ ለምን እኔ ከጧት ጀምሬ ብሎ ከሰሰማ አንድ ለሱም 1 ዲናር ነው የተስማማው። ከጧት እስከ ማታ ብትሰራ 1 ዲናር ሰጣለሁ እሺ ብሎ እየሰራ 6 ሰዓትም 9 ሰዓትም 11 ሰዓትም ለመጡትም 1 ዲናር መከፈል ነው። እኔ ከጧት ጀምሬ ለኔ ጨምሬ እኮ ይቻላል። ጨምሬ አይደለም እኮ ያለው። ለምንድን ነው እንደኔ እኩል የምትሰጣቸው?
እነዚህ ሰዎች በኢትዮጵያዊ ሳይሆን ይቀራል። ኢትዮጵያዊ ነጋዴ ይባላል። ኢትዮጵያዊ አይልም፣ በርግጥ ነጋዴ ነው የሚለው። ኢትዮጵያዊ ላድርገው ብዬ ነው። ነጋዴ በእርሱ አለማትረፍ ሳይሆን የሚናደደው በጓደኛው አለመክሰር ነው ይባላል። እሱ ሲከስር በመክሰሩ ሳይሆን የሚናደደው በጓደኛው አለመክሰር። ይሄ ኩይ ፍልስጣ የሚባል ሰይጣን ደግሞ ክፋት ብቻ ለምን ጓደኛዬ ይህን አገኘ ብሎ የሚጽፍ አይነከኑ ሐማሚ አለው ጌታ። አንተ በአንድ ዲናር ተስማምቻ እሱንም ሰጥቻለሁ፣ ግን አይኑ ታማሚ ናትን? አይኑ ታማሚ የሆነ ሰው ሁሌ ቢሆን የሚታየው ክፋት ብቻ ነው። ሰይጣን እንዲህ እያጣመመ ነው የሚያሳየው። ብዙ ነጭ ነገር እያለ ጥቁር ነገር ላይ በጣም ብዙ የተሻለ ነገር የሆነ ቦታ ላይ የሆነ ቦታ ዓለምን እኮ ስታዩት አሁን በሚዲያ ስናስተምር ጥሩ ትምህርት ለዘመን ደጋግመን ለዓመታት አስተምረን አንድ ቀን ቃለ ሕይወት ያሰማልን ያላሉን ሰዎች የሆነ ቀን ወይ ዳይ ጸርሳል ሊሆን ይችላል፣ ወይ ድካም ሊሆን ይችላል፣ ወይ ብቻ ሰንከል ያለች ነገር ስንናገር ያችን ቆራርጦ ምናምን ሚዲያ ላይ አየር ላይ አውሎ ገሌ መናፍቅ ነው ለማለት ነው። አባቶቻችን የማያምነውን ለማሳመን ባሪያ ነኝ እያሉ እየተሸጡ ህንድ ሲገባ እኮ ግንበኛ ነኝ ብሎ ነው የገባው እኮ ቶማስ። ወደ ህንድ ሲገባ ምንድን ነው ብሎ ህንድ ሲገባ ግንበኛ ነኝ። ቅዱስ ጴጥሮስ እኮ በርተሎሜዎስን ባሪያ ነው ብሎ ነው የሸጠው እንዲያስተምር። ይሄ ባሪያ ነው፣ እሱም አዎ ባሪያ ነኝ ይበሉ ተከራከሩ። በኋላ ግን ካለ ነዳያን ስትብሎ ቅዱስ ጴጥሮስ የሸጠበትን ብር መልሰው ሰጠው ይላል ታሪኩ። ዜና ሐዋርያት ተስተነብቦ ነው ወንጌልን ማያምኑትን ለማሳመን እስከዚህ ነበር የሚጠበቡ። የኛ ዘመን ትውልድ ደግሞ የሚያምነውን አይደለም የሚያሳምነውን መምህር ለመግባት አደረጃጀት የሚያምነውን ክርስቲያን ለማባረር በጣም አስቸጋሪ እኮ ነው። ወሆቋጥ ለእግዚአብሔር ምን ባርኮኛል፣ እግዚአብሔርን አስቸገረዋል። ኃጢአተኛ እንዳያጠፋው ጻድቅ ያጫውተዋል፣ እንዳይምረው ደግሞ ከኃጢአተኛ ቦታ ይቀመጣል። አስቸጋሪ ነው። ምን እናድርገው? ዝም ብሎ በቸርነቱ እሱ ይቅር ይበለ። ምን አላችሁ በሉ እንጂ። ሌላው የሥጋ በረከት ያሰጥ ነበረ። የምን በረከት ያሰጣል? የሥጋ በረከት ምን ማለት ነው? የሥጋ በረከት ማለት በሥጋ ወጥተው ወርደው ለፍተው የሚያገኙት የሥጋ በረከት በውሰ ሥጋ ሳይሆን የሥጋ በረከቶች ማለት ሀብት ያስገኛል። እግዚአብሔር ጋር ታርቀው እግዚአብሔር ጋር ለምነው ሲኖሩ በረከትን ያገኛሉ። ይህ ጊዜያዊ ነው። ይህ ሁሉ በብሉይ ኪዳን ይደረግ የነበረ መስዋዕት የሚሰጠው ነው ማለት ነው። በብሉይ ኪዳን ቁርባን ያቀረቡ አበው ስማቸው በዝርዝር አንደኛው አዳም ነው። ማን ነው አልኳቸው? አዳም መስዋዕት ሰዋን ታሪክ ይናገሩታል። የምንገራቸው አዳም ከገነት ከተባረረ በኋላ ወጥቶ በአንጻረ ገነት በደብረ ቅዱስ ነው እግዚአብሔር ያስቀመጠው። ተስፋ ቆርጦ ጭራሽ ቢወደኝ ኑሮማ ቢያንስ እንዳያት በዚህ አካባቢ ያስቀምጠኝ ነበረ። ስለጠለኔ አባረረኝ ብሎ ተስፋ እንዳይቆርጥ በራሱ ላይ በደብረ ቅዱስ በአንጻሩ እያያት እንዲኖር ማለት እና ይወዳቸው የነበሩ ስም ያወጣላቸው አእዋፋት አዝሪል የሚባሉ ወፎች እየመጡ ያጫውቱት ያዜሙለት ነበረ። እና አዳም እነሱ ዜማ ሲያዜሙ ተከትሎ አብሮ እየመጡ 12 ምንዳፍ ሐጽ ይለዋል በዋሻ እያመጡ ይመሉለት ነበረ ምግቡን። ያን እየተመገበ የሆነ ቀን ወደ ገነት ሄዱ። ዜማቸው አስደስቶት አብሮ እሱም ወደ ገነት ሄደ እና ሰይጣን አሁን ደግሞ ባስወጣው ድግም ሊገባ ነው የሚመጣ ብሎ ድንጋይ አንስቶ ወረወረበት። ምን ወረወረበት? ወተደብተረት ይእቲ እብን ላይደርስ አዳም ሰሉሰ መዋዕለ ወሰሉሰ ለያደየ ይላል። ያቺ ወረወራት ድንጋይ በአዳም ራስ ላይ እንደ ድንኳን ሆነችለት። ስንት ቀን? 3 መዓልት 3 ሌሊት ምን ሆነችለት አልኳችሁ? ጠላት የወረወራት ድንጋይ ምን ሆነች? ቤት ሆነችበት። ያው አዳም እዚያች ቤት ውስጥ ተቀምጦ እግዚአብሔር የሚታረቀኝ ከሆነ ብሎ ደሙን ከገለው ፈቅፍቆ በደሙ መስዋዕት ሰዋ። እግዚአብሔር ይቅር በለኝ ወደ ገነት መልሰኝ ብሎ እግዚአብሔር አምላክ መሆንን ፈልገሃልና አንተ አምላክ መሆን ፈልገህ አምላክ ስላልሆን እኔ ሰው ሆንና ሰውን አምላክ አደርገዋለሁ አለ እግዚአብሔር። ገብቷችኋል? ይሄ ምስጢር ሰው አምላክ ሊሆን ቢፎነጭር ስላልተሳካለት አምላክ ሰው ሆነና ሰውን አምላክ አደረገው ነው ብላችሁ ያዙ በደንብ። ማለት ምን ማለት መሰላችሁ? መሰላል አለ። ከዚያ መሰላል ሰው ሊወጣ ቢሞክር ከላይ አለ ከጌታ ለመሄድ ነው። ሊወጣ ቢሞክር ሰው አልሆነለትም። ቢሞክርም አልሆነለት። ስላልሆነለት ከላይ ያለው ጌታ ወረደና ሰውን እጁን ይዞት ወደ ላይ ወጣ። አዳም ወደ እሱ ሊወጣ ባለመቻሉ ራሱ ጌታ ወረደና ወደ ጌታ አዳምን ወሰደው።
ባሕርየ ሰብ አምላክ ሆነ። ባሕርየ መለኮትን ተዋሃደ። ገብቷችኋል? እሱ ነው ምስጢሩ ማለት ነው። ባሕርየ መለኮትን ተዋሃደ እና ያ ባሕርየ መለኮትን የተዋሃደው አዳም ተው አይሆንልህ፣ ስለዚህ እኔ ወርጄ ነው ማመጣ ነው። ተው አትፍጨርጨር፣ እዚያው ቁጭ በልና እኔ ሰው ልሁንና ሰውን አምላክ ላድርገው እንጂ አንተ ባልከው መንገድ አይሆን። አዳም ኢሚዲየትሊ መቀየር ነው የፈለገው፣ መገልበጥ። ታቅፎ የሚባል ተዋህዶ የሚባል እሱ አይደለም። አዳም የፈለገው መዋሃድን በታቅፎ መኖር አይደለም፣ እንደበላ አምላክ መሆን ያን ነበር የፈለገው። እንዲያ ሳይሆን ቆይ መንገዱ በዚህ ነው አለ እግዚአብሔር። መንገዱ በዚህ ነው። መንገዱን እግዚአብሔር አሳየው። ያን መንገድ ይዞ አዳም ወአልቦቱ ካለ ዲና ለአዳም ዝንብል ካይላ ኃጢአቱን እያሰበ ከማልቀስ ውጪ ሌላ በአዳም ላይ ሌላ ልቦናው ሌላ ነገር አያስብም ነበረ እንዲያኖረ እና በዚያች በገነት በነበረበት ጊዜ ቃል አዳም ተገባለት። ምን ተገባለት? የአዳም መስዋዕት ጠቅሞታል አልጠቀመው? መስዋዕቱን በመሰዋቱ ተው፣ በመስዋዕቱ አይደለም ወደ እኔ መንግስት ልትገባው አለው እግዚአብሔር። አሁን መስዋዕቱ ጠቀመው አልጠቀመው? በሉ እንጂ ጠቅሞታል። ምክንያቱም እግዚአብሔር እንዲያናግረው ያደረገው መስዋዕቱ ነው። ተው አትፈቅድ ባይፈቅድ ኑሮ መስዋዕት ባይሰዋ ተው ይባል ነበረ? ተው ይለው እግዚአብሔር ቃል በራሱ እግዚአብሔር የሚገርማችሁ ተው ሲልም እግዚአብሔር በል ሲልም እግዚአብሔር ሁለቱም የምሕረት ቃል ሁለቱም የምን ቃል አልኳቸው? ተውም ካለ እንደ ትሞታለህ እረፍ እያለ በልም ካለ አድርግ እያለ መዳኛችን እየነገረ እየገለጸልን ነው። በእግዚአብሔር ሁለቱም ጥቅም ነው። አድርግም አታድርግም በእግዚአብሔር ዘንድ ይጠቅማል። አድርግ ያለን የምንጠቀምበትን ነው። አታድርግ ያለን የምንጎዳበትን ነው። አታድርግ ያለንን ባለማድረግ አለመጎዳት እንችላለን። አድርግ ያለንን በማድረግ መጠቀም እንችላለን። አድርግ አዲስ ጥቅም ያስመጣ ነው። አታድርግ ያለህን እንዳታጣ ነው። ይህ እግዚአብሔር ቃል እግዚአብሔር እንዲህ የሆነ መሐሪ ነው። መሐሪነቱ የማይታበለው እግዚአብሔር ያችን አገኘ። በምኑ? በመስዋዕቱ። ይህ በብሉይ ኪዳን ማን ያቀረበው ነው? አዳም ያቀረበው ነው። ሁለተኛው ኖህ ባቀረበው መስዋዕት ወእሰይም ቀስቴ በውስተ ደመናት፣ እነሆ የቀስተኛ ምልክት በደመና ላይ አሳያለሁ ብሎ እግዚአብሔር ቃል ገባለት። ከመጃመሰላ ለምድር ዳግመ ሁለተኛ ምድር እንዳላጠፋት ይህን ምልክት አሳያለሁ አለ። ያን ምልክት ዘረጋለት። ዳግም ምድር እንደማያጠፋት ቃል ገባለት። አዳም ማን ነው? ኖህ፣ ሴም፣ ያፌትና ካም የሚባሉ ልጆቹን ይዞ ብዝሁ ወተባዝሁ ወምልኡ ለምድር የሚለውን አምላካዊ ቃል ተቀበለ። ይህን ቃል የተቀበለው ከመርከብ ከወጣ በኋላ በሰው መስዋዕት ነው። ማን ነው እሱ አልኳችሁ? ማን ነው አልኳችሁ? ኖህ ማለት ኖህ ዘፍጥረት ምዕራፍ 8 አንብቡት። የመስዋዕቱን ነገር ከወረደ በኋላ ከመርከብ ማለት ነው። አብርሃም ሌላኛው ሶስተኛው አብርሃም ባቀረበው ቁርባን በዘርህ አሕዛብ ይባረካሉ የሚል ተስፋ አግኝቷል። ዘፍጥረት 18 ላይ በዘርህ አሕዛብ በራሱ ይባረካሉ ተብሎ ተነግሯል። ለጊዜው በዘሩ አሕዛብ ይባረካሉ ማለት አሕዛብን በተከላላ በአብርሃም ዘር ተባርከው በለመለመ መሬት ተሰናድተው ይኖሩ ነበረ። ፍጻሜው ግን በዘር የተባለ ከአብርሃም ዘር በተገኘ በኢየሱስ ክርስቶስ ሕዝብና አሕዛብ ባሪያና ሎሌ ባለጸጋና ድሃ የሚባል ጠፍቶ ሁላችን ተካክለናልና ነው። እኩል ሆነናል። አንተ ግባ አንተ ውጣ የማይባልበት ባድ ዘመድ የማይለይበት አማናዊ ስጦታ አግኝተናል። በዘርህ ተባለ። ለምን? ከአብርሃም ዘር ክርስቶስ ተገኝቷልና። ስለዚህ የአብርሃም መስዋዕቱ ምንን አስገኘ? ክርስቶስ ከእሱ አብራክ እንዲወለድ አደረገ። አንድም የአበ ብዙኃን ተባለ፣ የብዙዎች አባት ተባለ። አብርሃም ማለት እኮ የክርስቶስ አሃቱ እያልኳቸው ነው። የክርስቶስ አሃቱ አብርሃም ይባላል። እነ ይስሐቅን የወለደ እርሱ፣ እነ ያዕቆብ፣ እነ ሌዊ፣ እነ ይሁዳ፣ እነ ይስሐቅ፣ እነ ዛብሎን የተገኙ ከእርሱ ነው። እነ ዲቦራ፣ እነ አስቴር፣ እነ ራሔል፣ እነ ሊያ እንዲህም የተገኙ ከአብርሃም ዘር እመቤታችን የተገኘችው ከአብርሃም ዘር። ከዚህ በላይ ምን መባረክ አለ? ሀገር የሚያጠፉ ልጆች ወልደው ልጄ ነው እያሉ የሚናገሩ ሰዎች አሉ አይደል? በቴሌቪዥን ባዩት ቁጥር ይሄ እኮ ልጄ ነው፣ ባትወልዱት ይሻል ነበር። እና አብርሃም በሰው መስዋዕት ሆነ አግኝቷል። ሌላው መልከጼዴቅ ቅድም የነገርኳችሁ ነው ማለት ነው። መልከጼዴቅ ሌላው አምስተኛው ዳዊት ነው። ዳዊት ደግሞ በሰው ባቀረበው ቁርባን ከአብራክ የተገኘው ልጅን በዙፋንህ አነግሣለሁ ተብሏል። በዳዊት መዝሙር 131 ማለት ነው።
ከአብራክ የተገኘው አነግሳለሁ ተባለ። እርሱ ማነው? ክርስቶስ። አነግሳለሁ ተብሎ ክርስቶስ ከእርሱ እንደሚገኝ ተነግሯል። ዳዊት በርካታ ሚስቶች ነበሩት ሲባል ብዙ አላዋቂ ሰው እንዴ ዳዊትን ያክል ምናምን ብሎ ብዙ ነገር ይላል። ዳዊት ብዙ ሚስቶች የኖሩት ብዙ ሚስቶችን ማግባት ስለፈለገ ብቻ አይደለም። በትንቢተ ነቢያት ከእርሱ በፊት ባሉት አባቶችም በሆነ ሐረግ ዘር አምላክ እንደሚወለድ ሰው እንደሚሆን ይነገር ስለነበረ እመቤታችንን ለመውለድ ነበር የሚጥር። በዚህም በዚያም ብሎ ተሳክቶለታልና ቅዱስ ዳዊት ቅድስት በረከቱ ትድረሰ። የምስጢረ ቁርባን አመሰራረት በሌላ ቀን እናየዋለን። አስተማረን፣ የመከረን፣ የገሰጸን የአበው አምላክ ስሙ ይክበር ይመስገን። መስዋዕት ለእግዚአብሔር።